ሰላም ሰላም ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ያለሁላችሁ ይሄ ቻናል የከፈትኩበት ምክንያት ለእናንተው ስል ነውና እባካችሁ ሁላችሁ ተጀምሩ ቪዲዮውን በላይክ እና በሰብስክራይብ ቢሆን በጣም ደስ ይለኛል ማለት ነው። ከዚህ በኋላ በዚህ ቻናል በሳምንት 3 4 ልንገናኝ እንችላለን። ዋነኛው የዚህ ቻናል አካፋፈት ለምንድን ነው የምትሉኝ ከሆነ ደግሞ እናንተ ዩቲዩብ እንዲጀምሩ ዩቲዩብ እንዴት መስራት እንደምትችሉ ዩቲዩብ ብሩን መውጣት እስከምችሉበት ድረስ እንዴት እንደሆነ አሳያችኋለሁ ማለት ነው። ሁለተኛ ደግሞ እርስ በርስ በስደት ዓለም ያለውን ነገር ስቃይ ያጋጠማችሁን ነገር ደስታም ይሆናል አዘንም ይሆናል ችግርም ይሆናልና ያን ነገር እርስ በርስ እዚህ የምናወራበትና የምንማማርበት ይሆናል ማለት ነው ይቻላል። ኮሜንት ላይ የቴሌግራም ቻናል ከፍቼላችኋለሁ። ያን ቻናል ሁላችሁም ግሩፑን እየተቀላቀላችሁ እዛ ላይ ቮይስ ልኩልኛላችሁ። እኔ እንደዚህ ያጋጥሙኛል፣ እኔ እዚህ ያለሁት ዱባይ ያለሁት ሳውዲ አረቢያ ያለሁት እንደዚህ ብቻ የሚያጋጥማችሁ ነገር ተነግሩኝና እኔ ደግሞ ሌሎች ወንድም እህቶቼ መማሪያ እንዲሆን እዚህ ጋር መጣውና እንማማርበታለን ማለት ነው። ስለዚህ ይህ ቻናል ለሁላችንም ጥቅም አለው ማለት ነው። በማዳም ቤት የምትገኙ ወንድም እህቶቼ በአጠቃላይ ይህን ቻናል ሰብስክራይብ እያደረጋችሁ ቻናሉ የኔ ሆነ እንጂ የእናንተም ጭምር ነው። ይዘው የእናንተን ችግር ማወራበት እና ደግሞ እናንተ የተሻለ ገቢ እንድታገኙ ዩቲዩብ እንድትሰሩ ፈልጋለሁ። ሁላችሁም ማድረግ ትችላላችሁ። ሁላችሁም ስማርት ስልክ እስካላችሁ ድረስ እኔን ቁጭ ብላችሁ እስካያችሁ ድረስ ለምን ዩቲዩብ አሰሩ? ባሚና ብሩክ ሊሆን ይችላል። በቀን ውሏችሁ ይሆናል። በቃ አሁን ጠዋት ስትነሱ ጀምሮ የምታደርጉትን ቀን ሙሉ ነገር ሊሆን ይችላል። ምንም ነገር እያለቀቃችሁ ብር መስራት ትችላላችሁ። ባይዛወይ ዩቲዩብ ላይ ያለው ብር የትም ቦታ የለም። አንዴ ብቻ ለመውጣት ከባድ ነው። ዩቲዩብ ላይ ለማደግ ከባድ ነው። ለዛ ነው የቴሌግራም ቻናሉን ከፍቼላችሁ እዛ ላይ አካውንት ከከፈታችሁ በኋላ ቪዲዮ ስትለቁ እዛ ቻናል ላይ ሊንኩን እየላካችሁ ሁላችሁም እርስ በርስ ቪዲዮ እንድተያዩ አብራችሁ እንድታድጉ እኔም ጨምሬ ነው የማይላችሁ ቪዲዮአችሁን። ስለዚህ ያ እንዲሆን ነው። ስለዚህ ቪዲዮን ከጨረሳችሁ በኋላ ይህን ቪዲዮ እየገባችሁ የቴሌግራም ቻናሉን መቀላቀል አትርሱ ማለት ነው። ስለዚህ ዛሬ አንደኛ የምናወራው ዩቲዩብ እንዴት ነው የሚከፈተው፣ ዩቲዩብ ስንት ይከፍለኛል። በዛወይ በጣም ትላልቅ ሰብስክራይብ ያላችሁ ሰዎች በ300 ሺህ እና በ400 ሺህ እይታ ያላችሁ ሰዎች ዩቲዩብ ላይ በጣም ብዙ ይሰራሉ። በወር እስከ 1.5 ሚሊዮን ብር ሊሰራ ይችላል ዩቲዩብ ላይ። አስቡት፣ አንድ ሰው ለፍቶ የማያገኘውን ብር ነው ዩቲዩብ ላይ የሚገኘው። ስለዚህ እናንተ ስለምንድን ነው የማሰሩት? በቃ እኔ እንደውም ይሄን ሀሳብ ያመጣሁበት ምንድን ነው ግምቼን ካየሁ በኋላ ግምቼ ከስደት ዓለም መታ እዚህ እንግዲህ ዩቲዩብ እየሰራች ነው፣ ብዙ ነገር እያደረገች ነው። ስለዚህ እናንተ ማድረግ የምችሉትን ነገር ደግሞ እኔ ያሳያችኋለሁ፣ የማችሉትን ነገር እኔ እረዳችኋለሁ። ሁለት ደግሞ የሚያጋጥማችሁን የቀን ዕለት ውሎ እንድንነግሩኝ እዚህ ጋር እንድናወራበት ነው ማለት ነው። በዚህ ቻናል ከዚህ በኋላ በሳምንት 3 ቀን 4 ቀን እንገናኝ እንችላለን። ስለዚህ ዛሬ አሁን ዩቲዩብ እንዴት ነው የሚከፈተው፣ በምን እንደሚከፈተው በስልክ ቁጥር ነው በጂሜል ነው የሚለው ነገር ነው ያለን። ስለዚህ ወደ ቪዲዮ ከመሄዳችሁ በፊት ግን እንዳትረሱ ቪዲዮ ላይክ ማድረግና ቤቱን ሰብስክራይብ ማድረግ አትርሱ። እስቲ ወደ ቪዲዮ እንሂድ። መጀመሪያ ጉግል ላይ ትገቡና ጂሜል ዶት ኮም ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ጂሜል ከሌላችሁ እዚህ ጋር ጂሜል ይመጣላችኋል። እኔ አሁን ከዚህ ፊት ጂሜል ስለነበረኝ በሱ አልጋውን ላሳያችሁ። ዩዝ አናዘር ትሉትና ክሬት የምንለው ካላችሁ እሳየው፣ ከሌላችሁ ግን ክሬት ትሉና ትገባላችሁ ማለት ነው። ክሬት ስትሉት ምንድን ነው የምታደርጉት? አንደኛ ጂሜል ስልክ ቁጥር ይፈልጋል። እናንተ እያላችሁ ደግሞ በዱባይ እና በሳውዲ አረቢያ ከሆናችሁ እንደውም ስልክ ቁጥር ማስገባቱ ቀላል ነው። እኛ ጋር እንደውም ስልክ ቁጥር አዲስ አበባ ላይ አሁን ስልክ ቁጥር ማስገባት አይቻልም። እናንተ ሀገር ይቻላል። ስለዚህ እዚህ ጋር አሁን ስሜን የአብስራ እለዋለሁ። ከዛ ከስር ደግሞ ከፈለጋችሁ አስገቡ፣ ካላስፈለጋችሁም አለማስገባት ትችላላችሁ ማለት ነው። እዚህ ጋር ደግሞ የተወለዳችሁበትን ዓመተ ምህረት አሁን ኤፕሪል ከሆነ ኤፕሪል፣ እኔ ለእናንተ ማሳየት ያክል ነው። እዚህ ጋር 25 ከሆነ 25 ዓመተ ምህረቱን እዚህ ጋር ጽፋላችሁ። እዚህ ጋር ደግሞ ዓመተ ምህረቱን 1990 ከሆነ 90፣ ሴት ከሆናችሁ ሴት፣ ፊሜል ከሆናችሁ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ሜል። እዚህ ጋር ሴትና ወንድ ተመርጡና ኔክስት አላችሁ ማለት ነው። ቀጣዩ ስራ ምንድን ነው? ማስገባት ነው። ከዛ ቀጣይ ወደ እንትን ይወስዳችኋል። እዚህ ጋር ስማችሁ ኤ ይሆንላችሁ ወይ ብሎ ያስመርጣችኋል። እናንተ ደስ ያላችሁን ወይ ደግሞ በራሳችሁ መምረጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ ፓስወርድ፣ እኔ አሁን ለምሳሌ እዚህ ጋር ፓስወርዱን የአብስራ 56789 ልበለው ዝም ብዬ ለእናንተ መሳየት። ከዛ እዚህ ጋርም ድጋሚ ቅድም ያስገባችሁትን ፓስወርድ ነው እዚህ ጋር የምታስገቡት ማለት ነው። የአብስራ 56789 አንዴ ፓስወርድ ማለት እዚህ ጋር ቼክ ለማድረግ ነው። ሆናችሁ ሰው አይደላችሁ የሚለውን ነገር እዚህ ጋር ጉግል ቼክ ማድረግ ስለሚፈልግ ነው።
ከዛ በኋላ ቀጣይነቱ እኔ አሁን እዚህ ጋር አካውንት ሳሌ ነው። አካውንት የላችሁ ግን እንደዚህ እያደረጋችሁ መክፈት ትችላላችሁ ማለት ነው። ከዚያ በኋላ ጂሜል ከከፈታችሁ በኋላ ቀጣይ ምንድን ነው የምናደርገው ማለት ነው። ጂሜል ከከፈትን በኋላ አሁን ምንድን የምናደርገው ወደ ዩቲዩብ የምንሄደው። ዩቲዩብ እዚህ ጋር ጎግል ገብተን ዩቲዩብ ብለን እንጽፍና ዩቲዩብ ብለን ስንጽፍ ይመጣናል። ዩቲዩብ ላይ እንገባና የምናደርገው ምንድን ነው ዋናው መጀመሪያ አካውንት ካላችሁ እሳየው። ግን አካውንት ኖሯችሁ ግን ብዙ ጊዜ ምንድን ይሆናል የቆየ አካውንት ከሆነ ብዙ ጊዜ ላይሰራ ይችላል ማለት ቶሎ ለማደግ ይዘገያል። ስለዚህ አዲስ ጂሜል በከፍቶ በጣም ጥሩ ነው። አዲስ ጂሜል ማለት ነው። እዚህ ጋር ሳይን ኢን ነው የምትሉት። ሳይን ኢን ስትሉት ቀደም የከፈታችሁበት አካውንት ካለ አሪፍ ነው። እዚህ ጋር ገባላችሁ ማለት ነው። ቅድም በከፈታችሁበት አይ ቅድም የከፈትነው ደግሞ የለም የምትሉ ደግሞ እዚህ ጋር ትገቡና ፓስወርዳችሁን ታስገባላችሁ። ኔክስት ትሉታላችሁ ማለት ነው። ከዛ ጂሜል ከከፈታችሁ በኋላ እንዴት ነው ቻናል የሚከፈተው የሚለውን ደግሞ አብረን ያለን ማለት ነው። አሁን ቀጣዩ ስራችን ምንድነው ማለት ነው? ቻናል መክፈት ነው። ጂሜል ከፍተናል፣ ወደ ዩቲዩብ አስገብተናል ጂሜላችንን። ስለዚህ እዚህ ጋር እንመጣና እዚህ ጋር ክሬት ቻናል ሚላል እዚህ ጋር ክሬት ቻናል ሚላል ቻናል ክፈት እያልነው ነው ማለት ነው። ስለዚህ እዚህ ጋር አሁን የቻናላችንን ስም ምን ይሁን የሚለው ነገር እንመርጣለን። እዚህ ጋር ይሄ ሙሉ እናጠፋውና በስማችን የነበረው ለምሳሌ አይሚ ቲዩብ ከሆነ አይሚ ቲዩብ ብላችሁ ጽፋላችሁ። እዚህ ጋር ራሱ መርጦ የሚጽፍላችሁ ምንም አታስገቡ። ከዛ በኋላ ክሬት የምትሉት ክሬት ስትሉት ምን ፈጠራችሁ ማለት ነው? ቻናል ፈጠራችሁ ማለት ነው። ቻናል ከፍታችኋል። በዛ ቻናል ፕሮሰስ ቻላችሁ ቪዲዮ መልቀቅ ቻላችሁ ማለት ነው። ግን ደግሞ አንድ ነገር አለ። ዩቲዩብ ላይ ከ15 ደቂቃ በላይ ቪዲዮ ለመልቀቅ ስትፈልጉ በስልክ ቁጥራችሁ ቬሪፋይ አድርጉ ይላችኋል። ያን ነገር እንዴት ነው የምናደርገው የሚለው ነገር ደግሞ በቀጣይ ስቴፕ እናየዋለን ማለት ነው። አሁን ቀጣይ እንደምናደርገው እዚህ ጋር እንገባና ወደ ስቱዲዮ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዩቲዩብ ስቱዲዮ እስከ ምን ምናስተካክለው ዋናው ምንድነው ቬሪፋይ ማድረግ ስልካችንን ቬሪፋይ ካላደረግን ከ15 ደቂቃ በላይ ቪዲዮ መልቀቅ አንችልም። በቃ የምንችለው እስከ 10 ደቂቃ ቪዲዮ ነው መልቀቅ የምንችለው። እንደዚህ ስገቡ እንደዚህ ያመጣላችኋል። እዚህ ጋር ሴቲንግ የምትመልክታለች። ሴቲንግ የምትለውን እንነካና መጀመሪያ ካንትሪ እንቀይራለን። ብዙ ጊዜ የሚመከረው ወደ ዩናይትድ ስቴትስ ብታደረጉት ጥሩ ነው። ዱባይ ብትኖሩም ሳውዲ አረቢያ ብትኖሩም ዩናይትድ ስቴትስ ብታደረጉት በጣም ተመራጭ ነው። በጣም ብዙ ጊዜ ብዙ ዩቲዩበሮች የሚከፍቱት ዩናይትድ ስቴትስ እችኛዋን ዩናይትድ ስቴትስ የሚለው ነው የሚመጣው። ከዛ በኋላ አፕሎድ ዲፈልቱስ ምንድነው ብዙም አያስፈልገንም። አዲስ አካውንት ሲሆን ቻናል ታግ የሚባሉ ነገር አለ። ቪዲዮ ታግ ማለት ያ ማለት ምንድነው ቪዲዮአችን ተደራሽ እንዲሆን የሚያደርጉ ነገሮች አሉ። ግን አዲስ አካውንት ሲሆን ብዙ ጊዜ ዩቲዩብ እሱን ነገር አይፈልግም ማለት ነው። ይሄኛውን ሴቭ ካልን በኋላ መጀመሪያ ሴቭ ከማለታቸው እዚህ ጋር ይሁት ኮሚኒቲ ሞዴሬትስ የሚል ነገር አለ። ቻናል የሚሉትን እንገባና እዚህ ጋር ምንም አንሞላም። ይሄንም ታልፉታላችሁ። አፕሎድ ዲፈልቱስ ግን ትገቡና አድቫንስድ ሴቲንግ የሚል አለ። በደንብ ይሁት እዚህ ጋር አፕሎድ ዲፈልቱስ ገቡና እዚህ ጋር አድቫንስድ ሴቲንግ የሚል አለ። እሱ ጋር የምትሰሩት ምንድን ነው? ድራማ ነው? ኮንተንት ነው? ኮሜዲ ነው? ፊልም ነው? ብሎግ ነው? እኔ አሁን ብዙዎች የሚጠቀሙት እንደ የአይሚና የብሩኬን ቪዲዮውን ብፈልጉ የምመርጡ ምንድነው ኢንተርቴንመንት የሚለውን ነው። ምክንያቱም ኢንተርቴንመንት ሁሉም ያጠቃላል። በቃ ድራማዎች ነገሮችንም ብሎጎችንም ያይ ስለሚያጠቃልል እሱን እንመርጣለን ማለት ነው። እዚህ ጋር ገብታችሁ ይሄን ሴቭ ትሉታላችሁ። ይሄኛውን ሴቭ ካደረገ በኋላ ድጋሚ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ገቡና ምንድን የምናደርገው ቻናል የሚለውን እንነካለን። እዛ እዚህ ጋር ፊቸር ኤሊጂቢሊቲ የሚል አለ። ከስር ደግሞ ምን አለ እዚህ ጋር ይሄን ኦን ማድረግ አለ። በዚህ ጋር ቬሪፋይ የሚል አለ። አያችሁት? ቬሪፋይ ፎን ነምበር አለ። ይሄን ስነኩት ወደ ሌላ ቦታ የሚወስዳችሁ። እቺኛዋን ስነኳት እኔ ጋር አሁን ስላደረኩት ነው። አንዴ ቬሪፋይ ፎን ነምበር የሚለውን ስነኩትና ወደ ሌላ ቤቱ ይወስዳችኋል። ፔጁ ላይ ስልካችሁ ላይ የምትጠቀሙትን ስልክ አስገብታላችሁ ማለት ነው። አስገብታችሁ ስልካችሁን ወደ እናንተ ስልክ ኮድ ሲገባላችሁ ቬሪፋይ ታደርጉታላችሁ። ከዚህ በኋላ ምንድነው ዩቲዩብ መስራት ትችላላችሁ ማለት ነው። በስትክክል በቃ ሙሉ ለሙሉ ዩቲዩብ ለመስራት ሙሉ ለሙሉ ችላችኋል ማለት ነው። ስለዚህ አሁን ምንድን እናደርገው መሰላችሁ? ዋናው ቻናል ክፈቱ። ከዛ በኋላ ከዛ ማስቀምጠላችሁን የቴሌግራም ቻናል ግቡ። ከዛ በኋላ እዛ ላይ ቪዲዮ እየለቀቃችሁ ሊንኳን እዛ ቻናል ላይ ግሩፕ ላይ ትለቁታላችሁ። ያ ምንድነው እርስ በርስ ታያላችሁ፣ እርስ በርስ ሰብስክራይብ ትደራረጋላችሁ፣ ታድጋላችሁ። ማንውላችሁ በዛው አቅም አላችሁ። አቅም የለኝም እንድትሉኝ አልፈልግም። ማናችሁም የቀን ውሏችሁ መልቀቅ ትችላላችሁ። በቀጣይ በኔክስት ቪዲዮ ደግሞ ምንድነው ማሳያችሁ
እንዴት ነው በስልካችሁ አድርጋችሁ የሀይሚና የብሩኬን ቪዲዮ አቀናብራችሁ መልቀቅ የምትችሉትን በስልክ? እኔ አሁን የምሰራው በኮምፒውተር ነው የምሰራው፣ ግን የግድ ኮምፒውተር አያስፈልግም። ባላችሁ ነገር መስራት ስለምትችሉ ያን ነገር እንዴት ማድረግ እንደምትችሉ እናያለን። እቺን ሳምንት በደንብ ዩቲዩብ እንዴት መስራት እንደምትችሉ መክፈት እንደምትችሉ አድሰንስ የሚባል ነገር አለ። አድሰንስ ነው ብር የሚከፍላችሁ። እንዴት አድርጋችሁ ወደ ሀገራችሁ ወደ እናንተ አካውንት ብር ማስገባት እንደምትችሉ እሱን እናያለን። የሚቀጥለው ሳምንት በኋላ ግን እርስ በርስ የምንወያይበት ቻናል ይሆናል ማለት ነው። ይሄ የስደት የማዳም ስደቶች ያላችሁ በአጠቃላይ ሰብስክራይብ ያደረጋችሁ ማሳደግ አለባችሁ ይሄን አካውንት። ምክንያቱም እርስ በርስ የምናወራበት ችግራችሁን በዘወይ ይሄ ነገር የምታውቁት በቲክቶክ በአቢባ ቤት ነው አይደለ? አቢባውን የትኛውንም ችግር ትፈታለች። የትኛውንም እኔም ከዚህ በኋላ በዩቲዩብ ከጎናችሁ ነኝ ከእናንተ ጋር በብርም ቢሆን በሀሳብም ቢሆን በምችለው ነገር እረዳችኋለሁ። በቃ እና ያን ነገር ደግሞ ምን እናደርገው በመከፍትላችሁ በቴሌግራም ቻናል ላይ እየገባችሁ ምን ታደርጋላችሁ? እናንተ ያሳለፋችሁትን ታሪክ ነግሩኛላችሁ። እንዴት ያሳልፈናል፣ እንዴት ያጋጥሙኛል። የግድ ችግር መሆን የለበትም። ደስታም እንኳን አጋጥሟችሁ ሊሆን ይችላል። ሁሉም ማዳሞች መጥፎ ናቸው ማለት አንችልም አይደለ? ስለዚህ እሱን ታገሩኛላችሁ። እኔ ደግሞ እዚህ ጋር አምጥቼ አካፍላለሁ ማለት ነው ለወንድም ለእህቶቼ። እናንተ ሌላ ሰዎች ይማሩበታል ማለት ነው ብዙ ነገር። ስለዚህ ይህ ቻናል የተከፈተው ለእናንተው ስል ነው ማለት ነው። ጥቅማሉ ብዬ አስባለሁ። እናንተ ለማሰባሰብ ደግሞ ማየት ፈልጋለሁ ኮሜንት ላይ አስበው። እኔ ብዙ ነገር ሞክራለሁ፣ አይታችኋል። እንግዲህ እኔ በሄድኩበት መንገድ ትከትሎኛላችሁ። ድራማ ሞክሬ ነበር፣ አይሆንም። ግን ሳስበው ግን ማደግ ካለብን እኛም እናንተም ማደግ አለባችሁ፣ እኔም እናንተም ማደግ አለባችሁ። እናንተ መስራት የምትችሉት ነገር ነው። ማንም ሰው ተነስቶ የሚሰራው ስራ ነው። ስለዚህ ሁላችንም ማደግ አለብን ብዬ ስለማስብ ነው ይሄ ነገር የከፈትኩት። መቼም እንደምትወዱት ይህን ቻናል በጣም እርግጠኛ ነኝ። ሁላችሁም የማዳም ቃም ነኝ የምንሰራው ብትሉ አጠቃላይ ሰብስክራይብ ያደርጋችሁ እዚህ በኋላ በኔክስት ቪዲዮ ደግሞ እንዴት አድርጋችሁ በስልካችሁ የሀይሚና የብሩኬን ቪዲዮ መስራት እንደምትችሉ አሳያችኋለሁ ማለት ነው። በጣም ቀላል ነው። አየነው፣ ቀላል ነው። በደንብ አሳያችኋለሁ። ያልገባችሁን ነገር ደግሞ ኮሜንት ላይ ጠይቁኝ። ሁላችሁም ኮሜንት ያለው ማለት ነው። ወይ ደግሞ በቴሌግራም ቻናሉ የገባችሁ ይሄ ነገር አልገባኝም ይሄ ነገር ምናምን ብትሉኝ አሳያችኋለሁ። ጥግ ድረስ ነው የሚሄድላችሁ የምትረዱት ድረስ ማለት ነው። እና ደግሞ በጣም ቀላል ነው እያስባለሁ። ስለዚህ ይሄን ቻናል የተከፈተው ለእናንተው ነው። ወዳችኋለሁ።